በተጋጋለ የሱዳን ጦርነት ኢትዮጵያ ታሸንፋለች ወይስ ግብጽ? በጎረቤት ሀገር ሱዳን የእርስ በርስ ጦርነት ከተነሳ 2 ዓመታት አለፈው። የፈጥኖ ደራሽ ኃይልና ጀነራል አልቡርሃን የሚመራው የሀገሪቱ መከላከያ ጦር አውርድ ብለው መሳሪያ ከተቀራቀሩ ወዲህ የዛች ሀገር የፖለቲካና ኢኮኖሚ መዋቅር ደቆ የገላጋይ ያለ ቢልም ማንም በሀሳብ ተሸንፎ መሳሪያውን ለመዘቅዘቅ የበቃ የሰላም ሰው እስካሁን አልተገኘም። ሱዳን ከሀገሩ ከፍተኛ የቆዳ ስፋት ሁለተኛነት የያዘች በህዝብ ብዛት 40 ሚሊዮን የተሻገረ ሲሆን በተፈጥሮ ሀብቱም ከፍተኛ የሆነ የወርቅ ክምችት ከምትዋሰነው የባህር ክልልም ብዙ የአሳ ሀብት ያላት በእርሻ መሬትም በአፍሪካ ከፍተኛ የሆነ ለም መሬት ያላትና በአባይ ገባር የውሃ ሀብቷም የግብርና ምርቶችን የምታፍስ የክፍለ ሀገሩ ቀላል የማትባል ሀገር ነች። ከዚህም በተጨማሪ ባላት የመሬት አቀማመጥ የተነሳ የቀይ ባህር አዋሳኝ በመሆኗ በዓለም የንግድ መስመር በአስተላላፊነት የራሷ ድርሻ ያላት በመሆኑ የበኩሏን ሚና የምትጫወት ሀገር ነች። በሌላ ጎኗ በዓለም በርዝመት አንደኛ የሆነው የአባይ ወንዝ ረጅሙን አካሏን ክፍል አቋርጦ በመሄዱ የአባይ ፖለቲካ የሚበይናት ሀገር ነች። ሱዳን በቀደመ ዘመኗ የአባይን ወንዝ ለሁለት መጠቀም አለብን የሚለው የጎረቤቷ ግብጽ ምክር በመስማት 18 በመቶ የወንዙን የውሃ ፍሰት ለመጠቀም በመስማማት የወንዙን አብዛኛውን ድርሻ የምትጠቀመውን ግብጽ በመከተል ውሃው የኛ ነው የሚል የፖለቲካ አቋም በመውሰድ ከላይኛው ተፋሰስ አገራት በተለይም ከኢትዮጵያ የውሃ እንጋራ ጥያቄ ግብጽን በማጀብ ስትቃወም የቆየች ሲሆን በዚህም በሁለቱ ሀገሮች ስትጎተት እንደቆየች ታሪክ ይነግረናል። በዚህም እንደ ምሳሌ የሚጠቀሰው ከእርሷ ተቆርሳ ሀገር የሆነችው ደቡብ ሱዳን በኢትዮጵያ መንግስት ድጋፍ ሀገር የሆነች ሲሆን ይህም እርሷ ድጋፍ በምታደርግላቸው ታጣቂ ኃይሎች ኤርትራ የምትባል ሀገር በተራዋ ከኢትዮጵያ ጉያ እንዳዋለደች ይሰማል። ይህ የአጥፍቶ መጥፋት የሚመስለው የፖለቲካ አካሄድ ሱዳንንም ኢትዮጵያም ብዙ ያስከፈለ ህዝባቸውንም ለእንግልት የዳረገ ነው ይባላል። በኢህአዴግ ዘመነ መንግስት በአንጻራዊነት ከሱዳን ጋር ሰላማዊ የመንግስት ግንኙነቶች የነበሩ ቢሆንም የታላቁ ህዳሴ ግድብ ግንባታ መጀመርን ተከትሎ አለመግባባቶች ቢኖሩም በውይይት ለመፍታት ሙከራ ያደረጉበት ነው ተብሎ ይሰማል። በኢትዮጵያ የነበረው የመንግስት ለውጥ የሱዳንን ህዝብ ለለውጥ እንዲነሳ ያደረገ ከመሆኑም ባሻገር ከ25 ዓመታት በላይ የቆየውን የአልበሽርን አስተዳደር በህዝባዊ አመጽ በማፍረስ የወታደራዊ አስተዳደር የአመራር ቦታውን እንዲይዝ ያደረገ ሲሆን ጦሩም ለጊዜው የሽግግር አስተዳደር በመስረት ለ1 ዓመት የቆየ የሲቪል አስተዳደር ቢመሰርትም ስልጣን ለህዝብ ማስረከብ ባርባር ያለው የወታደሩ ክፍል የሲቪል አስተዳደሩን በማባረር ራሱን በመሾም የሱዳን ለውጥ ፍላጎት በነበር አስቀርቶታል። የወታደራዊ አስተዳደሩም በራሱ መቆም አቅቶት የመከላከያ ኃይሉን በሚመሩት ጀነራል አልቡርሃንና በፈጥኖ ደራሽ ጀነራል አህመድ ዳጋሎ መካከል ጦርነት ተነስቶ እርስ በርሱ እየተጠዛጠዙ ይኸውና 2 ፈሪ ዓመታት አለፉ። የሱዳን ጦርነት ከሩቅም ከቅርብም ሀገራትን ጠርቶባቸው በፍጥነት የጀመሩትን ጦርነት በፍጥነት የማይቋጩት ጦርነት ውስጥ እየዳከሩበት ይገኛሉ። በሱዳን ጦርነት ውስጥ ሀያላን ሀገራት በእጅ አዙር እየተሳተፉ እንደሆነ የሚገለጽ ሲሆን በተለይም የቀጠናው ሀገራት በቀጥታና በተዘዋዋሪ የውክልና ጦርነት እያደረጉ እንዳለ ይሰማል። ለአብነትም ሳውዲ አረቢያ፣ ኳታርና ቱርክ የአልቡርሃንን ጦር ሲደግፉ፣ አረብ ኤምሬት በበኩሏ የፈጥኖ ደራሹን ታጣቂ እንደምትደግፍ ተደጋግሞ ይነሳል። እነዚህ ሀገራት በገንዘብ በጦር መሳሪያና በድሮን ቴክኖሎጂ ጦርነቱን የሚደግፉ ናቸው እየተባለ የሚነገር ሲሆን በዚህ ጦርነት ቀጥተኛ ተሳታፊ ናቸው የተባሉት የኤርትራ መንግስት፣ የግብጽ መንግስትና የትግራይ ታጣቂ ኃይሎች የአልቡርሃንን ጦር ደግፈው ሱዳን ውስጥ ወታደር አዝምተው አውሮፕላን ልከው የሚዋጉ በገለልተኛ ተቋማት ከሐሜት በላይ የተረጋገጠላቸው ናቸው። እነርሱም ያላስተባበሉ ጉዳይ በመሆኑ የግብጽ የውጭ ጉዳይ ሚኒስትር ሁኔታውን አስመልክተው አስተያየት ሲሰጡ በሱዳን የእርስ በርስ ጦርነት የግብጽን ደህንነት የሚነካ ሆኖ ካገኘ ነው ምንም ከማድረግ አንመለስም በማለት የገለጹ ሲሆን ሱዳን ውስጥ እየተዋጋን ነው የሚል ዲፕሎማሲያዊ ንግግር ነው ተብሎ ተወስዷል። ይህ ሁኔታ ከስረ መሰረት ግብጽን ወደዚህ ጦርነት ስቦ ያስገባት የውሃ ፖለቲካ ነው ለሚሉት ወገኖች በቀጥታ ውሃውን የሚመለከታት ኢትዮጵያ እጇ ከምን ነው ብለው የሚጠይቁ ሲሆን ተንታኞች ኢትዮጵያ በሱዳን ጦርነት ምን ሚና አላት፣ የማንስ ወገን ናት የሚል ጉትጎታ ያላቸው ሲሆን ኢትዮጵያ ከሱዳን የሲቪል ሽግግር አስተዳደር ሲመሰረት ጀምሮ ሁኔታውን በቅርበት ትከታተላለች ይሏታል። የሲቪል አስተዳደሩ በአባይ ውሃ ጉዳይ ከግብጽ ጋር በመወገኑ ኢትዮጵያ ያላስደሰተ ነበር ይላሉ። በመሆኑም የሲቪል አስተዳደሩ ሲፈርስ በውስጧ ተደስታለች በማለት ያስረዳሉ።
እንዳም ቢሆን የሲቪል አስተዳደሩን ጥገናዊ ለውጥ እንዲደረግ ለማድረግና የኢትዮጵያን ደጋፊ ናቸው የሚባሉትን ግለሰቦችና ቡድኖች እንዲያቅፍ ለማድረግ የራሷን ጥረት ያደረገች ቢሆንም ሙከራው ባለመሳካቱ የሽግግር አስተዳደሩ ሲፈርስ ከፈጥኖ ደራሹ ቡድን ጋር በስሱ ያለ ግንኙነት መስርታ ቆይታለች የተባለ ሲሆን በሁለቱ አለመግባባት ወደ ጦርነት ሲያመራም ጉዳዩን በሽምግልና ለመፍታት ሙከራ በማድረግ ከሁለቱም ወገኖች ታማኝ ለመሆን ብትሞክርም ሽምግልናው ሳይሳካ በመቅረቱ አሁን ባለው ጦርነት ሚናዋ ይህ ነው ለማለት ቢያስቸግርም የአልቡርሃን ቡድን ከፈጥኖ ደራሹ ጋር ኬንያን በስም ኢትዮጵያን ደግሞ አንዳንድ ኃይሎች በሚል ይደግፋሉ ስሞታ ያቀረበ ሲሆን በፈጥኖ ደራሹ በኩል ኢትዮጵያን የሚደግፍም ይሁን የሚነቅፍ መግለጫ ያልተሰጠ ሲሆን በአንዳንድ ኢትዮጵያውያን የፖለቲካ ተንታኞች ኢትዮጵያ በደህንነት መስሪያ ቤቷ በኩል ሱዳን ውስጥ እየተንቀሳቀሰች ነው የሚል ትንታኔ ሲሰጥበት ባይቷል። ኢትዮጵያ ከመንግስት ለውጥ በኋላ የውጭ ጉዳይ እይታዋ የተቀየረ ሲሆን በዋነኛነት የኢትዮጵያ ዲፕሎማሲ አባይንና ቀይ ባህርን ያማከለ መሆን አለበት የሚል ሀሳብ ያለው የጠቅላይ ሚኒስትር አብይ አህመድ መንግስት ሱዳን በዋነኛነት የአባይ ተፋሰስ ሀገር ከመሆኗ ባሻገር ኢትዮጵያን ለማወክ በዋነኛነት የውክልና ጦርነት የሚደራጀው ካርቱም ነው የሚሉት አስረጆች ኢትዮጵያ መንግስት የሱዳንን ጦርነት ዝም ብሎ ማየት አይችልም ይላሉ። ኢትዮጵያና ግብጽ ቀጠናዊ ተፎካካሪ ናቸው የሚሉት ተንታኞች ሱዳን ደግሞ የሁለቱ መፋለሚያ ሜዳ ናት። በመሆኑም ከእጅ አዙር ጦርነቱ ሊያመልጡ አይችሉም ይላሉ። በሱዳን ባለው ጦርነት የሱዳን መከላከያ ኃይል ካሸነፈ የግብጽ አሸናፊነት፣ የፈጥኖ ደራሹ ኃይል ካሸነፈ ደግሞ የኢትዮጵያ አሸናፊነት መታያ ነው የተባለ ሲሆን አሁን በሁለቱ ወገኖች በአፍሪካ ህብረት አሸማጋይነት ወደ ሰላም ከመጡ ደግሞ የተፎካካሪዎች የኢትዮጵያና የግብጽ ተወካዮች መንግስት ስለሚሆኑ ንትርኩ በሚመሰረተው መንግስትም ውስጥ ጥላ ማጥላቱ አይቀርም የሚል ትዝብት ያጋራሉ። ኢትዮጵያ በበኩሏ የመኑኝ ምልጃዋን ለሁለቱ አካላት በማቅረብ ሁለቱም ተቀናቃኝ ኃይሎች ደፍረው እንዳይወቅሷት እያደረገች ነው እየተባለ ይገኛል። የሱዳን ፖለቲካ ለሁለቱ ሀገራት የመምቻ ዱላ ሆኖ እያገለገለ ነው የሚሉት ታዛቢዎች በተለይም ግብጽ ከኢትዮጵያ መንግስት ለውጥ በኋላ በኢትዮጵያ የዘረጋችው የተፈሪነት ሚናዋ መቀነሱና የፖለቲካ ወኪል ልጆቿ ከፖለቲካው መንበር በሽንፈት መገለላቸው የአዲስ አበባ የፖለቲካ አየር በጸረ ግብጽ አቋም መተካቱ ይህንንም ለመቀየር ያደረገችው የውክልና ጦርነት ከሞላ ጎደል ሽንፈትን ማስተናገዱ በእርሷ የሚዘወረው የፖለቲካ ርዕዮትም በኢትዮጵያውያን መጠላቱ በተለይም የዘውግ ከፖለቲካ መድረኩ እየተገለለ መምጣቱ እያደርም በኢትዮጵያውያን ህዝብ ውስጥ ገዥ ማጣቱ መንጃ አስታጥቃ የምትልካቸው ግብጽ አፍቃሪ ብሔርተኛ ታጣቂዎች ከፍተኛ ተግዳሮት ማጋጠሙ በቀጠናው ያላትን የረጅም ጊዜ የበላይነት በአንድ ጊዜ ከምኒልክ ቤተ መንግስት አውጥቶ አስመራና ካርቱም እንዲከትም ማድረጉ የግብጽን አቅም የፈተነ ሆኖባታል ነው የሚባለው። ኢትዮጵያ ከብሔር ፖለቲካ ወጥታ የአባይና የባህር በር ጥያቄ በማንሳት የተፎካካሪነት ካርዳቸውን የቀማቻቸው ሲሆን ይህ ግብፃውያንን በእጅጉ ያበሳጨ የኢትዮጵያውያን ድርጊት በሱዳን ያለውን ጦርነት በበላይነት በመደምደም የአልቡርሃንን መንግስት የውክልና ጦርነት በኢትዮጵያ ላይ እንዲከፍት የማድረግ ውጥን አላቸው ይባላል። አሁን ሱዳን ውስጥ ሁለት መንግስት የተዋቀረ ሲሆን አልቡርሃን መንግስት ይሄ ነው በማለት ሲናገሩ የፈጥኖ ደራሽ ኃይሉ አህመድ ዳጋሎም እኔ ከማናንሼ ከዛሬ ጀምሮ ፕሬዝዳንት ሆኛለሁ በማለት መግለጫ የሰጡ ሲሆን አሸናፊ የሌለው የመሰለው የሱዳን ጦርነት በሁለት መንግስትነት ወቁኝ እያለ ቀልድ በመሰለው የደም ፖለቲካ የአሸናፊው ወገን ገና አለመለየቱ ብዙ የሚሰጠው ጉዳይ እንዳለው ለማወቅ ነብይነት የሚጠይቅ አይመስልም። ኢትዮጵያ ዝነይ ባትልም ከእርሷ ጥቅም አንጻር እዚህ ትሆናለች የሚል ግምታችንን አወራናችሁ። የዛሬውን አበቃን። መልካም ብሩህ ቀን። እናመሰግናለን። ላይክ፣ ሼር፣ ሰብስክራይብ አድርጉ። ከዋይቢ ወሬ